እቺ ልብስ ደግሞ በጣም ነው የምታምረው። ከለር ተቀይሮላት የመጣ ልብስ ነው። በወይነ ጠጅ ጠቆር ባለ በአረንጓዴ ምናምን ተሰርቷል። ይሄ ክር ግን በዚህ ዲዛይን ተቀይሮ ሲሰራ የመጀመሪያው ነው። ፒንክ ነው፣ የሚያምር ፒንክ ነው። እንግዲህ በቢጫና 21 ቁጥር ይባላል። ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ጥቁር ሆኖ ግን እውነት ይሄን እንደውም ለብሼ ተሰርቶ ነበረ ማሳየት የፈለኩት። እንግዲህ እንዳጋጣሚ ሆኖ ግን ካለኝ ሰዓት አንፃር የሚያምር በጣም የወደድኩት ከዛሬ ልብስ አንደኛ ደረጃ ተብሎ የተቀመጠ ዲዛይኑ በቃ ይሄ ያልጮኸ ዲዛይን ግን አቀማመጡ የጥበቡ አጣጣሉ እንዴት እንደሚያምር። ሰላም ሰላም፣ የሰላም ቲዩብ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ ለግራጁዌሽን እና ለተለያየ ፕሮግራም ይሆናሉ ያልኳቸውን አዳዲስ ጥበቦችን ሰፋም ጠበብም ያሉ ቀጠን ያሉም አሉ። እኔም እንግዲህ እንደለበስኩት እንደዚህ እንደምታዩት በአምስት አርብ ቀጠን ብሎ ሰፍትፍት ያለ የሚያምር ልብስ ቀጭን ጥበብ እንግዲህ አርቡ ሰፋ ሲል ያምራል። እንደዚህ ደግሞ ለተለያየ ፕሮግራም ለቤተ ክርስቲያንም ለተለያዩ ለቁርባን የተለያየ ፕሮግራም የሚሆኑ እንደዚህ ቀጠን ያሉ አትለብሽም ነው ሰፋፊ ጥበብ ነው ብዙ ጊዜ የምታሳይን ለምትሉኝ ከስተመሮቼ እንደዚህ ደግሞ የሚያማምር ቀጫጭን ጥበብም አሉ። ዛሬ ለነሱም ይሆናሉ ያልኳቸውን አዳዲስ ጥበቦች እያሳያችሁ አብረን ምንቆይ ይሆናል። ዛሬ ደግሞ እንግዲህ በጎመኔ ከለር እና በፒንክ ከለር የሚያምር አዲስ ጥበብ ነው ማሳያችሁ። እዩት እንዴት እንደሚያምር አዲስ ጥበብ ነው። እንግዲህ እስቲ እንዲቀረብ ብሎ ሲታይ ደግሞ እንዴት እንደሚያምር እዩት። ወርቀ ዘቦ እነዚህ ጎመኔዎቹ ላይ ወርቀ ዘቦ አለ። ከዛ ውጭ ግን ሌላው ልሙጥ ከለር ነው። ፒንኩም ፒንክ ነው። ፒች ከለር የሚባል ነው። ወደ ፒንክ ብቻ እንትን አይልም፣ ወደ ፒች ከለር ይሆናል። ሎሚ ከለሩም እንደምታዩት በጣም ያምራል። አዲስ ጥበብ ነው። ይሄን በግሩፕ ብትለብሱት እስኪ ነጠላውንም ላሳያችሁ። ቆንጆ አዲስ ከሸማኔ የመጣ ጥበብ ነው። ትወዱታላችሁ። የነጠላውን ጥልቀት ደግሞ እዩት። ለቤተ ክርስቲያን ለማጣፋት በጣም የሚያምር ቆንጆ ነጠላ ነው። ጥበቡም ደግሞ ሰፋ ያለ ነው። እንደዚህ እንግዲህ ጣል አርጋችሁ ደግሞ ስትለብሱት እንዴት እንደሚያምር ቆንጆ ጥበብ ነው። ይሄ በምትፈልጉት ከወገብ በላይ ዲዛይን በምትፈልጉት ተሰርቶ አልቆለት 25 ሺህ ብር። ይሄ ደግሞ እንግዲህ በወርቀ ዘቦ ያበደ ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እዩት። ለእናቶች ለወጣት መሆን ይችላል። ለግራጁዌሽን፣ ለምርቃት፣ ለተለያየ ለሽምግልና መሆን የሚችል ቆንጆ ልብስ ነው። መደቡ ሙሉ ወርቀ ዘቦ መባል ይችላል። ሻምፓኝ ከለር ወደ ሻምፓኝ ጠጋ ይላል። አብዛኛው ነገር በወርቀ ዘቦ በብልጭልጭ የተሰራ ነው። ያው ቪዲዮ ላይ ስለማይወጣ ነው ብዙ ምነግራችሁ። ነጠላዋንም ላሳያችሁ። የምታምር ነጠላ ናት። እንዴት እንደሚያምር እዩት። ነጠላዋ ትንሽ አነስ ብላ ቆንጆ ነጠላ ናት። የምታዘንጣት በዚች ሳይዝ ራሷ መጠለፍ ትችላለች። ቆንጆና አዲስ ነጠላ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 35 ሺህ ብር። የሚያምር አዲስ ጥበብ ነው። ትልቀቱን እዩት። ለእናቶች ለወጣት በግሩፕ ቢለበስ ግሬስ ያለው ቆንጆ ልብስ ነው። 35 ሺህ ብር ነው ዋጋው። እንግዲህ ዛሬ ደግሞ ይሄን ልብስ የምታዩት እንዴት እንደሚያምር አረንጓዴ ነገር ፏ ያለ የሚያዘንጥ ይሄ በቃ ደም መድመቅ ለሚፈልግ ሰው የእውነት የሚያደምቅ ቆንጆ ልብስ ነው። ወርቀ ዘቦ ሜዳው በደንብ ወርቀ ዘቦ አለው። ዲዛይኖቹን ደግሞ እንደምታዩዋቸው በጣም ነው ሻይን የሚያደርጉ ቆንጆ ልብስ ነው። እቺ ልብስ ያው ነጠላዋ ራሷ እንዴት እንደምታምር ነጠላውንም ላሳያችሁ። ነጠላ ታሳይንም ያላችሁኝ ነው። ይሄው ነጠላው ደግሞ እንግዲህ ቀሚሱ ደግሞ ሲሰራ እንደዚህ ምር ብሎ ተሰርቶ ቆንጆ ሆኖ አልቆለት በምትፈልጉት ከወገብ በላይ ዲዛይን በመረጣችሁት ተሰርቶ አልቆለት 25 ሺህ ብር። እቺ ልብስ ደግሞ በጣም ነው የምታምረው። ከለር ተቀይሮላት የመጣ ልብስ ነው። በወይነ ጠጅ ጠቆር ባለ በአረንጓዴ ምናምን ተሰርቷል። ይሄ ክር ግን በዚህ ዲዛይን ተቀይሮ ሲሰራ የመጀመሪያው ነው። ፒንክ ነው፣ የሚያምር ፒንክ ነው። እንግዲህ በቢጫና 21 ቁጥር ይባላል። ይሄ ሰማያዊ ስካይ ላይት የሚባለው ከለር ነው። በጣም ነው የሚያምረው። ቢጫዎቹ ላይ ወርቀ ዘቦ አለ። ለእናንተ አይታያችሁም። የእውነት እዩት። እዚህ ጋር ራሷ መዝጊያዋ ላይ ያለቻት ዲዛይን በዚች ብቻ ራሱ መጠለፍ ትችላለች። ቆንጆ ልብስ ናት። የእውነት በግሩፕ ቢለበስ የሚያምር ልብስ ነው። ነጠላውንም ላሳያችሁ። ለእናቶች ለወጣት
ለሁሉም መሆን የሚችል በዚህ በነጠላዋ ዲዛይን ራሱ መጠለፍ ይችላል። ቆንጆ ናት። በጣም ነው የምታምረው። ዛሬ ከመጡት እንግዲህ ለመድመቅ አንደኛ ከሚባለው ከለር ይሄ ነው። ይሄ በምትፈልጉት ዲዛይን ተሰርቶ አልቆላችሁ 20 ሺህ ብር። ያው እንግዲህ የምናገረው በሙሉ በማሽን የማሽንን ጥልፍ ዋጋ ነው እንጂ የእጅ ጥልፍን ዋጋ አያካትትም። አንዳንድ ከስተመሮች ቅር እየተሰኛችሁ ነው። ምክንያቱም እኔ እናገራለሁ የእጅ ጥልፍ ያስጨምራሉ ዋጋ፣ እኔ የምናገረው በሙሉ የማሽን ዋጋ ነው ብዬ ሁሌ የምናገራለሁ። ያው ለማስታወስ ነው እንጂ ብዙ ከስተመሮች ታውቃላችሁ። ይሄ ከለር ደግሞ እንግዲህ ዝም ያለ ከለር እንዴት እንደሚያምር እዩት። በፒንክ በወይነ ጠጅ ነው እንግዲህ ዲዛይኖቹ የወጡ። ሜዳው በሙሉ ወርቀ ዘቦ ነው። በጣም የሚያምር ዲዛይኖቹ፣ ፍላወሮቹ ቅልብጭ ብለው የሚታዩ ቆንጆ የሚያምር ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ዝም ብሎ ግን ቆንጆ የሆነ ልብስ ነው። ይሄ ልብስ ደግሞ እንግዲህ አዲስ ጥበብ ነው። ጥቁር ሆኖ ግን እውነት ይሄን እንደውም ለብሼ ተሰርቶ ነበረ ማሳየት የፈለኩት። እንግዲህ እንዳጋጣሚ ሆኖ ግን ካለኝ ሰዓት አንፃር ለብሼ ተሰርቶ አላሳየዋችሁም። ግን በጣም የሚያምር አዲስ ዲዛይን ነው። ነጠላዋም ደግሞ እንደምታዩት ቆንጆ ነች። የነጠላዋን ዲዛይን ነው ያት። በዚች በራሷ መጠለፍ ትችላለች። ጥቁር ነገር ምን ጊዜም ያዘንጣል። እንደዚህ ፏፈሽ ብላችሁ ብትለብሱት እንዴት እንደሚያምር። እኔ ጥቁር ከለር በጣም ስለምወድ ነው። ጥበብ ላይ በጣም ያምራል ከነጭ ነገር ላይ። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 25 ሺህ። ዋጋውም ፌር የሆነ ዋጋ ነው። ቆንጆ ዋጋ ነው። ልበሱና ዘንጡበት ለማለት ነው። ይሄ ልብስ ደግሞ እንግዲህ እንደዚህ ሆኖ አጠር ብሎ ነው የመጣው። በጣም ነው የሚያምር። በሰፊው ተሰርቷል፣ ግን ይሄ እንደዚህ በግማሹ እስካሁን አልተሰራም ነበረ። እንደምታዩት በጣም ነው የሚያምረው። ይሄ አብሽ ከለር የሚባለው ነው፣ ቢጫም አይደለም። እነዚህ ዲዛይኖቹ ደግሞ የወጡት በወርቀ ዘቦና በነጭ ማግ ነው። በጣም ነው የሚያምረው። እንግዲህ ነጋዴ ሆነሽ ነው ነጠላ ልብስሽን በሙሉ ቆንጆ ቆንጆ የምትይ ትሉኛላችሁ። ግን ብዙ ከስተመሮች ጥበብሽ በጣም ያምራል ትሉኛላችሁ። በጣም ነው የማመሰግናችሁ። የእውነት ጥበቦች አዳዲስ ለመያዝ ሞክራለሁ። ይሄም ቆንጆ ሆኖ በምትፈልጉት ተሰርቶ አልቆ 18 ሺህ። በግሩፕ ናችሁ ስትመጡ ደግሞ ዲስካውንት ይኖራል። ቺንቀይ ልብስ ደግሞ አዲስ ጥበብ ናት። እንዴት እንደምታምር እዩዋትማ። ቀለል ብላ ፍላወሮቿ ሁሉ ሲያምሩ እንደዚህ አድርጌ ላሳያችሁ። እዩዋት እንዴት እንደምታምር ቆንጆ ልብስ ናት። አምስት አርብ ነው፣ በዛ ላይ 4 አርብ እንኳን አይደለችም። 5 አርብ ልብስ ነች። በጣም ነው የምታምረው። ቆንጆ ልብስ ናት። ይሄ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። 5 አርብ ነው ብያቸዋለሁ። ይሄ በግሩፕ ቢለበስ ለብቻ ቢለበስ የሚያምር ቆንጆ ልብስ ነው። ድምቅ የሚያደርግ በቃ። ዛሬ አዳዲስ ጥበቦች እንግዲህ ገብተዋል። እዩት። ይሄን ጥበብ ደግሞ እንዴት እንደሚያምር በጣም የወደድኩት ከዛሬ ልብስ አንደኛ ደረጃ ተብሎ የተቀመጠ ዲዛይኑም በቃ ይሄ ያልጮኸ ዲዛይን ግን አቀማመጡ የጥበቡ አጣጣሉ እንዴት እንደሚያምር ቆንጆ ልብስ ነው። የወደድኩት አንደኛ ብዬ ያስቀመጥኩት የዛሬ ልብስ ነው። እንግዲህ ይሄ ልብስ ደግሞ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 25 ሺህ። የሚያምር ልብስ ነው እውነት። ዝንጥ የሚያደርግ ለእናቶች ለወጣት ምናምን መሆን የሚችል ቆንጆ ልብስ ነው። በምትፈልጉት ዲዛይን መሰራት ይችላል። ዛሬ ደግሞ ይሄ ልብስ እንግዲህ ወይነ ጠጅ ከለር የሚባለው በቃ እንዲህ ድምቅ ብሎ ነው የመጣው። ወይነ ጠጅ ልብስ እንዴት እንደሚያምር እዩት። ሜዳው ደግሞ ቢጫ ወርቀ ዘቦ ነው። ከታች አብሽ ከለር የሚባለው ነው። በጣም ነው የሚያምረው። ቆንጆ ቀለል ያለ ልብስ ነው። ዋጋዋም ቆንጆ ነች፣ ውድ አይደለችም። ላሳያችሁ ነጠላዋን እስቲ። በጣም ቆንጆ ልብስ ናት። በግሩፕ ብትለበስ በቃ እንዴት እንደምታሳምር ነጠላዋን እዩት። ነጠላው እንዴት እንደሚያምር
ይሄ በምትፈልጉት ቆንጆ ነው ተሰርቶ አልቆ 15000። ሁሉም ልብስ በሚባል ደረጃ በግሩፕ ስትመጡ ዲስካውንት ይኖራል። ይሄ ልብስ ደግሞ እንግዲህ አንደኛ እና ሁለተኛ ልብስ አለው። ይሄ እንግዲህ አንደኛ የሚባለው ነው። በጣም ነው የሚያምር። ወርቀ ዘቦ አጣጣሉ ምኑ ዝም ያለ ሆኖ ግን በጣም ነው የሚያምር። ያኛው እንደዚህ አይደለም። ሜዳው ራሱ ይሄ ልሙጥ ይሆናል። ሁለተኛ የሚባለው ይሄ ደግሞ እዩት። ዲዛይኑ በጣም ጥንቅቅ ብሎ የተሰራ እዚች ጋር ደግሞ ደረጃ አላት። ቆንጆ ልብስ ናት። ለአዲስ ዓመትም ራሱ ቅድሚያ ኦርደር መደረግ የሚችል ልብስ ነው። ከዛ በፊትም ለተለያየ ፕሮግራም መለበስ የሚችል የእውነት በጣም የሚያዘንጥ ቆንጆ ልብስ ነው። ይሄን በምትፈልጉት ነጠላዋንም ላሳያችሁ። ቆንጆ ልብስ ነው። በጣም ነው የሚያምረው። ነጠላዋም ትልቅ አርብ ነው። እዩት እንዴት እንደሚያምር ነጠላው ራሱ ትልቅ የሚባል ትልቅ ነጠላ ነው። መነኑ 2 አይን መነን ነው። ያ ሁሌም የማልናገረው አብዛኛው ልብሶቼ 2 አይን ስለሆኑ ነው። እዩት። ይሄም እንግዲህ ቆንጆ ሆኖ ተሰርቶ አልቆ 18000። ይሄ አንደኛ የሚባለው ነው። ሁለተኛ በሚባለው ግን ይቀንሳል አለ። ሁለተኛውም ስትፈልጉት ያ ሁለተኛና አንደኛ የሚያደርገው የዲዛይን አጣጣል ነው እንጂ የልብስ ኳሊቲ አለመሆን አይደለም። ትንሽ የዲዛይን ለውጥ አላቸው። ይቺ ልብስ ደግሞ እንግዲህ ሲልቨር ከለር አዲስ ጥበብ በጣም ነው የምታምረው። እዩት። በ5 አርብ ነች። 5 አርብ ልብስ ነች። ቆንጆ ልብስ ናት። በወራጅ ብትሰራ አንገቷ ብቻ ቢሰራ ዙሪያ በጣም የሚያምር ነጠላውንም ላሳያችሁ። እኔ በጣም የወደድኩት ልብስ ነው። ለራሴ ራሱ አሰርቼ ለመልበስ ያሰብኩት ልብስ እውነቱን ስነግራችሁ እዩት። እንደዚህ አይነት ዝም ያለ ከለር ለራሴ እወዳለሁ። እንግዲህ ያው እኛም ቢሆን ሲያምረን እኮ እንለብሳለን። ሸነጥ ሲያረገን ድግስ ሲኖር አስፈላጊ ነው ያበሻ ልብስ። ይሄ በወራጅ ራሱ በእጅ ጥልፍም ቢሰራ የሚያምር የእውነት የሚያምር ልብስ ነው። በነጠላዋ ዲዛይን መጠለፍ ትችላለች። ዝም ያለች ልብስ ነች። ይቺ ቆንጆ ሆና ተሰርታ አልቃ 18000። አዲስ ጥበብ ናት። እቺ ደግሞ እንግዲህ በኦሬንጅ ከለር ቀጠን ብላ የተሰራች እስቲያት እንዴት እንደምታምር ቆንጆ ልብስ ነች። 5 አርብ ልብስ ነች። በጣም ነው የምታምረው። እንግዲህ 5 አርብ ልብስ ሲሰራ ዘንከትከትከት ነው የሚል። ነጠላዋን በራሷ ሳይዝ ናት። አርበ ሰፊ የሚባል ልብስ ነው። ቆንጆ ልብስ ነው። በወራጅም መሰራት ይችላል። አንገቱን መሰራት ይችላል። ይቺ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16000። እነዚህ ደግሞ ቀጫጭን ናቸው። በጣም ነው የሚያማምሩት። ሁለቱም የከለር ለውጥ ነው እንጂ እንደዚህ ጎንና ጎን አድርጌ ላሳያችሁ። ልብሳቸው አንድ አይነት ናቸው። አንድ አይነት ዲዛይን ናቸው። 5 አርብ ልብስ ናቸው ሁለቱ። እንዴት እንደሚያምሩ እንግዲህ እዩዋቸው። የየራሳቸው ውበት ያላቸው ልብስ ናቸው። በጥቁርም በጎመኔም ነው። ይሄ በጎመኔ ነው። ይሄኛው ደግሞ በጥቁር ነው። በጣም የሚያምሩ ልብሶች ናቸው። 5 አርብ ልብስ ናቸው። በወራጅ መሰራት ይችላል። በእጅ ጥልፍ መሰራት ይችላል። እኔ ግን የምናገረው የማሽን ጥልፍ ዋጋ ነው። ዋጋቸው ደግሞ እነዚህ ቆንጆ ሆኖ ተሰርቶ አልቆ 16000። የእጅን ጥልፍ ግን አያካትትም። ግን በእጅ ጥልፍ በጣም አሁን እቺ ልብስ ብትሰራ በጣም የምታዘንጥ ቆንጆ ጥበብ ናች። ቆንጆ አድርጌ እሰራላችኋለሁ ማለት ነው። ይቺም እንግዲህ አዲስ ጥበብ ናት። ቀረብ አድርገህ እስኪ ያሳያቸው። ያት እንዴት እንደምታምር ቆንጆ ልብስ አዲስ ፒች ከለር ናት። መደቧ ቆንጆ ልብስ ነች። እቺ ደግሞ እንግዲህ ጥንቅቅ ብላ በቀጭን ጥልፍ ወራጅ ብትሰራ በጣም የምታምር ልብስ ነች። አርቧም 5 አርብ ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። 5 አርብ ልብስ ደግሞ እንግዲህ በቀጭን እንዴት እንደሚያምር መገመት ቀላል ነው። ዛሬ አብዛኛው ቀጫጭን ጥበብ ያልኳቸው በ5 አርብ የተሰሩ ናቸው። ይቺም ቆንጆ ሆና ተሰርታ አልቃ 15000። እንግዲህ ለዛሬ ይሆናሉ ብዬ ያዘጋጇቸው ሰፋፊና ቀጫጭን ጥበብ እያሳዩአችሁ አብረን ቆይተናል። አመሰግናለሁ። ዩቲዩብ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እያበረታታችሁኝ ነው። በጣም ነው ማመሰግናችሁ። ከስተመሮቼ በጣም ነው የምወዳችሁ። እውነት በእናንተ ላይ ነው ዩቲዩብ ከፍ እያለልኝ እይታዬም እየጨመረልኝ አለ። ለምትሰጡኝ አስተያየት ደግሞ በጣም ከልቤ ነው የማመሰግነው። ያበረታታችሁኝ እናንተ ናችሁ። እንግዲህ አንዳንዴ ደግሞ የሆነ ነገር ይፈጠራል። እንግዲህ ቅርም የሚላችሁ የምትደሰቱም እንዳላችሁ ሁሉ
ቅርብ የሚላችሁ አላችሁ ከስተመሮች። እናንተን ደግሞ እንግዲህ በቻልኩት አቅም እክሳችኋለሁ። ያው የሰው ልጅ መቼም በስራ ውስጥ መሳሳት ይገጥማል። እንግዲህ የአበሻ ልብስ ደግሞ በእኔ ሙያ ብቻ አይደለም የሚያልፈው፣ ብዙ ጊዜ በሸማኔ አልፎ ከሰፊ አልፎ ከጠላፊ አልፎ ነው ወደ እናንተ የሚመጣውና አንዳንዴ ሰፊው ጥሩ ይሰፋውና ጠላፊው ደግሞ ትንሽ እንከን ሲያደርግበት ያው የሆነች ነገር ቅር ሊላችሁ ይችላል። ግን ያው እንግዲህ የሰው ልጅ ፍጹም አይደለም። ቅር ማሰኛችሁን ደግሞ ክሳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ ነው የምንገኘው። ሰላም ሀበሻ። ስልኬ 0963732121 ብላችሁ ብደውሉልኝ በዋትስአፕ በቴሌግራም እመልስላችኋለሁ። አመሰግናለሁ።